በኢየሱስ ስም የዚህ ሰው ነገር ከፍቻለሁ። ደግማለሁ በጌታ በኢየሱስ ስም የዚህ ሰው ነገር ከፍቻለሁ። ለአራት ዓመት ሙሉ ዋጋ ያስከፈለ ነገር አሁን ካንተ ይወስን ተከለቸው። ይሄ ተስፋ ነው ያለው። በሰማይ ካለ ስለኔ ፍረድ እያልክ ነው። አንተ በሚታቀው ሰዎች ያንተ ነገር ተበላሽቶብሃል። ምን አድርጌ ነው እንደዚህ ምሰቃየው እያልክ ነው። ሚታወራው ሰው አታል ዝም ብለ ለብቻ ጓዳ ላይ ስታለቅሳየው እግዚአብሔር እንኳን የኔን ነገር አይታየውም እያልክ ነው። ዱራማ እንዲህ ከተከወተ ለመውጣት የሆነ ቦታ ለመቀመጥ እየፈራ ነው ያለው። ግራ ገብቷል። መኖር አቅቷል። ጠላት ያንተን ነገር ሁሉ አበላሽቶ ዘግቷል። ባንተ ላይ የተሟረተብህ ሟርት የእግዚአብሔር መንፈስ ካንተ ይወስነቅል አይቻልም። አሜን። ኢየሱስ እግዚአብሔር ተናገረ። ለአራት ዓመት ሙሉ ተደብቀ በኖርክበት ሰፈር አፍረህ ከፍ ብለህ በሄድክበት ሰፈር ዝቅ ብለህ ስልኮችን ዘግተህ ጓዳ ገብተህ ለብቻ እያለቀስ አንድ ቀን ማን ያያል የሌለ ነገር ያልከው የአራት ዓመት እንቆቅልሽ ያያል። የአራት ዓመት በላሾች ያለው በሮቹን ዘግቻለሁ። ከስሯል፣ ወድቋል። ከዛሬ ጀምሮ አይነሳም። አሁን ይሞታል። በጌታ በኢየሱስም የዚህ ሰውን የሥራ በር ከፍቻለሁ። የፋይናንሻል በር ከፍቻለሁ። እስኪ እጆቻችሁን ከፍ አድርጉና እንዲህ በሉ። ለእናንተ መጸለይ ይፈልጋለሁ። በእናንተ ላይ የተደገመ ድግምት ዛሬ ፈረሰ። ተቀበሉኝ። በእናንተ ላይ በኢየሱስ ስም የተሰራ ድግምት ዛሬ ፈረሰ። እጆቻችሁን አንቀሳቀሱና ፈርሷል በሉ።